የቻናል ተከታታዮች ዛሬ ባለፈው የቀጠለ ቪዲዮ ነው። ባለፈው እንዴት ከኮኦርዲኔት ፖይንት ሁለት ፖይንቶች ተነስተን የስሎፑን እንዲሁም ዋይ ኮንስታንት ቢ ኮንስታንቱን እና ጀነራል ፎርሙላውን ጽፈን ነበር። ያገኘነው ጀነራል ፎርሙላ y = 2x + 5 ነው። ዛሬ ደግሞ እንዴት ላይኑን ስኬች እንደምናደርግ እናያለን። ቀለል ያለው መንገድ ፋይንድ ኤክስ ኢንተርሰፕት ኤንድ ዋይ ኢንተርሰፕት በማግኘት ነው። ኤክስ ኢንተርሰፕት ማለት ፑት y = 0 ዋይን 0 ማድረግ ነው። ለዋይ 0 ስንሰጥ እንደ ህግ ነው ዋይን 0 የምናደርገው ኤክስን ክሮስ የሚያደርግበትን ቦታ ለማግኘት ማለት ነው። 0 = 2x + 5 እቺ 5 ወደዚህ ስትመጣ ኔጌቲቭ ትሆናለች። ኔጌቲቭ 5 = 2x ሁለቱንም ሳይድ ስናካፍል ኤክስ ምን እናገኛለን? ኔጌቲቭ 2.5 እናገኛለን ማለት ነው። ይሄ ማለት ኤክስ ኔጌቲቭ 2.5 ሲሆን ዋይ 0 ይሆናል። አንድ ኮኦርዲኔት ፖይንት ነው። ኤክስ ክሮስ የሚያደርግበትን ቦታ አገኘን ማለት ነው። እንደገና ደግሞ ፋይንድ በተመሳሳይ ፋይንድ ዋይ ኢንተርሰፕት ዋይ ኢንተርሰፕትን እንፈልጋለን። ዋይ ኢንተርሰፕት ማለት ፑት ኤክስ = 0 ለኤክስ 0 መስጠት ነው። በዚህ ጀነራል ፎርሙላ ኤክስ 0 ሲሰጥ በቀጥታ ቢ ኮንስታንቱ ይሆናል ማለት ነው። ዋይ = 2 ኢንቱ 0 ማለት ነው ፕላስ 5 በዜሮ የሚባዛ ነገር በሙሉ ያው ስለሚጠፋ ዋይ በቀጥታ ቢን ይሆናል ማለት ነው 5። ይሄ በሌላ ቪዲዮ የምናየው ይሆናል እንዴት ዋይ ኢንተርሰፕት ስንፈልግ በጀነራል ፎርሙላው ኤክስን 0 ስናደርግ ዋይ ቢ ኮንስታንት እንደሚሆን ማለት ነው። ይሄ ማለት ኤክስ 0 ሲሆን ዋይ 5 ይሆናል ማለት ነው። አሁን የምንጠቀመው ሁለቱን ፖይንቶች ነው። እቺን ፖይንት የኤክስ ኢንተርሰፕት ቫልዩ እና የዋይ ኢንተርሰፕት ቫልዩ 0.5 ነው ማለት ነው። ሁለቱን ተጠቅመን እንዴት ግራፉን ስኬች እንደምናደርግ ነው። እዚህ ጋር የኮኦርዲኔት ፖይንቱ የኮኦርዲኔት ፕሌኑን ምስል እንሰራለን። ይሄ ኤክስ ነው። ሆሪዞንታል ላይን ኢዝ ኤክስ and the vertical line is y. So we should use the two coordinate point -2.50. Here is 1, -1, -2 and -3. Means -2.5 is between -3 and -2. So point that estimation. And 0.5 ማለት ደግሞ 1, 2, 3, 4 and 5. 0.5 ማለት የመጀመሪያውን ቫልዩ የምንጠቅሰው ከኤክስ ቫልዩ ስለሆነ እዚህ ጋር ነው የኤክስ ቫልዩ 0። 0.5 ማለት እቺ ፖይንት ነች። እቺ ፖይንት 0.5 ትባላለች። በኔጌቲቭ 2.5 ሲባል ደግሞ የመጀመሪያው ሁልጊዜ የምንጠቅሰው የኤክስ ቫልዩን ስለሆነ -2.5 2.50 ማለት ደግሞ እቺ ነች። እነዚህን ሁለት ፖይንቶች ማገናኘት ማለት ነው። ስኬች ለማድረግ ስትሬት ላይን ማገናኘት ይሆናል ማለት ነው። here is the line ይሄ ግራፉ ላይን ይሄ ይሆናል ማለት ነው። ጨርሰናል። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ አይረሳ።